የእግዚአብሔር የመጨረሻው ቤስት የእጅ ስራው ነኝ። ከዛስ አብሮ ሰራተኛ ነኝ። ፖይማ ማለት የእግዚአብሔር ግጥም ነኝ። የእግዚአብሔር የፍቅር ደብዳቤ ነኝ። ወርክማንሺፕ የሚለው እንደሱ ነው። የእግዚአብሔር የሚያሳየው የመጨረሻ ውድ የእጆቹ ስራ ነኝ በክርስቶስ። ወርክማንሺፕ ማስተርፒስ ነው። ኢን ክራይስት አይ አም ዘ ማስተርፒስ። አሁን ለዚህ ለሞት ለተሰጠ ስጋ ውስጥ ስላለው በድንግዝግዝ ሆኜ እናገራለሁ። 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። በክርስቶስ ወደ እግዚአብሔር ቀርቤያለሁ። በደሙ ወደ እግዚአብሔር ቀርቤያለሁ። By the blood of Jesus I have been brought near to God. ቁጥር 16 ጥልም በመስቀሉ ገሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ታርቅ ያለው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና በክርስቶስ ወደ እግዚአብሔር አብ ገብቻለሁ። ገባው በሉ እንጂ እንዴ። ቁጥር 19 እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደለም። I am the family of God። የእግዚአብሔር ቤተሰብ፣ የእግዚአብሔር ባለሀገር I am the partaker። the family የኔ ነው፣ ክልሉ የኔ ነው በክርስቶስ። ይሄ ሁሉ እውነት ነው። ኤፌሶን 3:6 አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ ከክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ቅዱሳን ሐዋርያት፣ ነቢያት በመንፈስ አሁን እንደ ተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። የእግዚአብሔር ምንድን ነኝ? እኔ ወራሽ ነኝ። አብሬ ተካፋይ ነኝ። ሌሎች ትውልዶች ያላወቁትን መገለጥ በክርስቶስ ያገኘው ነኝ። የክርስቶስ አካል ሜምበር ነኝ። ቁጥር 10 ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ ይላል። የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት እንደ ሚረር ክራይስትን ማሳይ ነው። ኧረ አሜን በሉ። ብዙ ሰማያዊ ስፍራ ውስጥ ያሉ ስለ ክርስቶስ ያላወቁትን ዕውቀት በእኔ በኩል ያውቃሉ ነው የሚለው። አለቆችና ስልጣናት ክርስቶስን ያልተረዱ አሉ፣ በሰማያዊ ስፍራ ያሉ። ባንተ በኩል ግን you are the mirror of the reflection of the glory of God ማለት ነው። እሺ 20 ቁጥር 20 እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ይላል። በእኛ እንደሚሰራው ኃይል መጠን I have the supernatural power of God in my spirit። በሉ እስቲ ባካችሁ የእግዚአብሔር መለኮታዊ ኃይል በእኔ ውስጥ አለ በሉ። የእግዚአብሔር መለኮታዊ ኃይል በእኔ ውስጥ አለ። ይኸውላችሁ ከልመናችንም ከጸሎታችንም በላይ እግዚአብሔር የሚሰራው በእኛ ውስጥ እንዳለው ኃይል መጠን ነው። We have that supernatural power in Christ Jesus። የትኛው ኃይል? እግዚአብሔር ሰማይና ምድርን የፈጠረበት ኃይል አይደለም። እሱ ትንሽ ነው። ዩኒቨርሶችን የፈጠረበት ኃይል አይደለም። እሱ በጣም ትንሽ ነው። ክርስቶስን ከሙታን ያስነሳበት ኃይል the same power is inside of me። ችግሩ በእኛ እንደሚሰራው ኃይል መጠን ከምንለምነው ከምናስበው እጅግ አብልጦ ሊያደርግ ለሚቻለው ነው የሚለው። ሁለተኛ ቆሮንቶስ 5:17 ስለዚህ ማንም በክርስቶስ ቢሆን
አዲስ ፍጥረት። እስቲ አዲስ ፍጥረት ነው ባሉ እነሆ ሁሉ አዲስ ሆኖ አሮጌው ነገር ሁሉ አልፎ the old has passed away behold the new has come I am a new creation in Christ Jesus። የደህንነት ትምህርት ነው የሚመስለው። የመጨረሻው መገለጥ የክርስትና ይሄ ነው። በክርስቶስ የሆነው አይደንቲቲ ነው። አንደኛ ጴጥሮስ 2:9 አንደኛ ጴጥሮስ 2:9 እስቲ ይሄንን ሁላችን እስቲ አንብቡ። ይሄ ማንነታችን ስለሆነ አንብቡት እስቲ ከፍ ባለ ድምፅ። እናንተ ግን በሉ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ግን ከጨለማ ከድቅድቅ ጨለማ ወደ ብርሃኑ የጠራችሁ ለምንድን ነው? የእርሱን በጎነት እንድትናገሩ። የእሱን በጎነት ለመናገር የተመረጠ ትውልድ። አንተ ባለህበት፣ አንቺ ባለሽበት የእሱ በጎነት ይነገራል። የእሱን በጎነት የማይናገር ሰው ችግር ውስጥ ነው። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። እግዚአብሔር ለርስቱ የለየው ወገን ናችሁ። ግን እናንተ ቀድሞ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምህረት ያገኛችሁ አልነበራችሁም፣ አሁን ግን ምህረት አግኝቷችኋል። ኢን ክራይስት ታላቅ ሕዝብ ሃሌሉያ በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራል። አሜን። ታላቅ ሕዝብ ነን፣ እግዚአብሔር ይመስገን። ታላቅ ሕዝብ ነን፣ ሃሌሉያ በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራል። አሜን። ታላቅ ሕዝብ ነን፣ እግዚአብሔር ይመስገን። የእርሱን በጎነት እንድትናገሩ እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። በክርስቶስ 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 ኢየሱስ ሲመጣ የወጉት ሁሉ ያዩታል ይላል። የወጉት ሁሉ ያዩታል፣ ምድር ሁሉ ዋይ 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 ይላል። የራሱ የሆኑትን ግን በስማቸው እየጠራ ይወስዳቸዋል። በስም እናትህ በምትጠራ ስም ማንም የማያውቀው በቁልምጫ ስም እየጠራ ይወስዳቸዋል። እንደዚህ እያለ የእሱን በጎነት ስትናገርክ የነበርክ የንጉሥ ካህን፣ ቅዱስ ሕዝብ ና ግባ ብሎ ያስገባሃል። ያኔ ነው እኮ ቢገባን ይሄ ሁሉ ትምህርት የምንለው ያኔ። አሁን ከእውቀትም ከፍለን ነው የምናውቀው። አንዳንድ ሰዎች ሙሉ እውቀት እንዳላቸው አስመስለው ወንድሞቻቸውን በእግዚአብሔር ቃል ሲመጡ ይታያል። መጽሐፍ ቅዱስ ግን እንደዛ አይልም። ማንም ሰው ኮምፕሊት እውቀት ያለው የለም። ሁሉም በድንግዝግዝ ነው ያለው። በክርስቶስ ላይ ከተስማማን በቂ ነው። እናንተ ግን ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። ኢየሱስ ጌታ። ቆላስይስ 3:3 እስቲ አንብቡት። ይሄንን ሞታችኋልና በሉ እስቲ
ከክርስቶስ ጋር ተሰውረዋልና ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ for you have died and your life is hidden with Christ in God. ማን ነው የኔን ህይወት ሊያገኝ የሚችለው? ማን? ከክርስቶስ ጋር ተሰውሬ ያለዋ፣ በእግዚአብሔር ውስጥ ተሰውሬ ያለዋ in Christ። ታላቅ ሕዝብን ሃሌሉያ በከበረው ደሙ የተዋጀ የእግዚአብሔር ብርሃን ይበራል። አሜን። ታላቅ ሕዝብን እግዚአብሔር ይመስገን። ቁጥር 4 ምን ይላል? ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ ደግሞ ከእርሱ ጋር በክብር ትገለጣላችሁ። በክርስቶስ ቆላስይስ 2:9 እና 10 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣናትም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል። ይሄንን በደንብ አልሰማችሁ? አቤት ይሄንን ቃል ለመጀመሪያ ጊዜ እንደ መገለጥ የገባኝ ቀን ቤቴ ተንከባለልኩት። መከባለል ያስፈራል ቃሉ፣ ግን እኔ አላልኩም። ቃሉ ራሱ ውስጥ ያንብቡት። ቁጥር 9 ሁሉም ሰው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እሺ ለአለቅነት ለስልጣናት ሁሉ ራስ በሆነ በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። the fullness እናንተ ደግሞ በሱ ተሞልታችኋል። ይሄን ብዙ አላብራራው። አንደኛ ቆሮንቶስ 12:27 እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። በቃ ምንም ማምጣት አይቻልም። እስቲ እንደገና አንብቡት። Now you are the body of Christ and each one of you is a part of it. A part of the body of Christ. Part. እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናቸው። In the spiritual reality ማለት ነው። We are united with him in the spirit. My identity in Christ. ለዚህ ነው በማህፀን ሳልሰራ አወቅኩ፣ በእናት ማህፀን ሳትገባ ቀደስኩ፣ ለአሕዛብ ነቢይ አደረግኩ። ያንተ ነገር ያለቀው ወደ ማህፀን ከመግባት በፊት ነው። ሮያል ፕሪስትሁድ ነህ። ሮያሊቲ በደም ስሩ ውስጥ ሮያሊቲ እየሮጠ ነው። ሮያል ለመወለድ ብቻ ነው፣ ሌላ ነገር የለም። የሆነ ሕፃን ልጅ ተወለደ ተብሎ እንግሊዝ ለ3 ቀን ነው መንገድ የተዘጋው። ልጁ ከሆስፒታል እስከ እንትን እስኪሄድ ድረስ ማለት ነው፣ እስከ ቤተ መንግስት እስኪገባ ድረስ ልጁ ራሱን የማያውቅም፣ ንጉስ መሆኑንም አያውቅም፣ ሰው መሆኑንም አያውቅም። ደሙ ውስጥ ግን ሮያሊቲ ስላለ መንገድ ተዘግቶለት ነው የገባው። ሮያል ለመሆን መወለድ ብቻ በመስራት አይመጣም። እኔ አም ዘ ሮያል ፋሚሊ
በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ with all spiritual blessing ተባርከሻል። ማሰብ እኮ ነው የሚያስፈልገው። አሁን ደጋግመ ያሰብከው ነገር ከነፍስ ወደ ስፒሪት ይወርዳል። ያሰብከውን ነገር ትሆነዋለህ። እንድትሆን ደግሞ የተጠራኸው ነገር ካለቅነትም ከስልጣናትም ከምንም በላይ ነው። ምድር ላይ ካለ ነገር ሁሉ በላይ ተደርገሃል ኦልሬዲ። ወደ መሬት የሚጎትተን የነኮ ግራቪቲ ያለ ከሆንከው ነገር ይልቅ ሰዎች የሆኑትን እንድትመኝ የሚያደርግ ማንነትን እንድትከድ የሚያደርግ አስተሳሰብ አለ። ወርልድ ቪው አለ። እግዚአብሔር ከሱ አስተሳሰብ ነው ነፃ ሊያወጣ በየቀኑ እዚህ ውስጥ ያለውን ብርጭቆ የሚሰብርልህ። if you want to be successful in life you have to know who you are in Christ. ብዙ ጊዜ የሰው ቫሊዴሽን የሚጠማን ለምን እንደሆነ ልንገራችሁ። ሰው የሆነ አክሪዴሽን እንዲሰጠን። እኔ አሁን አገልግሎት ሲጀምር አካባቢ ያልሄድኩበት አባቶች ያላንኳኳት በር የለም ማለት እንትን እንዲሰጡኝ ፈለኩ እውቅና ለአገልግሎቴ። እግዚአብሔር ደግሞ ከነሱ ሁሉ ከለከለኝ። ለካ እኔ ሰማይ እውቅና ሰጥቶኝ ሻራ ባጋዳ ላባራዳ አለቆችም ስልጣናትም ያውቃል። የጌታ ባሪያ መሆኔን በሲኦል ያሉ አጋንንቶች ሁሉ ያውቃል። ስለዚህ የሰው ቫሊዴሽን አይደለም ያስፈልገኝ። I have to know who I am in Christ Jesus. ማንም ሰው አጨብጭቦ የእግዚአብሔር ልጅ አያረግህም። ማንም ሰው አጨብጭቦ ከእግዚአብሔር ልጅነት አያወርድህም። የሰማይ መላእክቶች አይችሉም አንተን ከእግዚአብሔር ልጅነት ሊሰውሩ። እነሱ ራሳቸው አንተ ያገኘውን ፖዚሽን አላገኙም። መላእክት የእግዚአብሔር ልጆች አይደሉም። በክርስቶስ በእግዚአብሔር ውስጥ የሉም መላእክቶች። እኔ ግን ነኝ። አሜን ጋድ through Christ ተሰውራችኋል ነው የሚለው። በክርስቶስ በእግዚአብሔር ውስጥ you are hidden ነው የሚለው። እኔ ሮያል ፋሚሊ አብሮ ወራሽ። ለዚህ እኮ ነው እግዚአብሔር በተለያየ ነገር ስናቆርፍ እግዚአብሔር የሚያዝንብን እኮ ለዚህ ነው። እየሰጠንንና የሆነውን እሱ ስለሚያውቅ እኛ ደግሞ ዝም ብለን ጥቃቅን ነገሮችን ስለምን የዚህ ምድር ቀራቅንቦ ነው ሁላችንን የሚያስለቅሰን። እሱንም ቢሆን እግዚአብሔር አልከለከለንም እኮ but know who you are in Christ ነው የተባለው። ስፒሪት ሬልም ላይ ያለውን ጆይ ተካፈል ነው የሚለው። የሆነ ዲዛይር ገዝተን በመንዳት ውስጥ ያለውን ሳይሆን in Christ ያለውን the joy in the Holy Ghost ነው። የእግዚአብሔር መንግስት ይላል ጽድቅና ሰላም በመንፈስ ቅዱስም የሆነ the joy in the Holy Ghost። የእግዚአብሔር መንግስት ማለት ደስታ ነው በሆሊ ጎስት መስከር ነው በመንፈስ ቅዱስ ራማካታ። እግዚአብሔር ምንም ሲኖርም ሳይኖርም በመንፈስ መስከረን እርግጠኛ መሆን አለብን። ለካ you are built in ከውስጥ በኩል ደስታ ተሰጥቷል። ስለዚህ ከውጭ አልመጣም ብለህ ከእግዚአብሔር ጋር ብትጋጭ እግዚአብሔር አያቀምሱ። እግዚአብሔር አስፈላጊውን ሰላም በመንፈስ ቅዱስ መንፈስ ውስጥ አስቀምጧል። ማንም ሊወስደው የማይችል ሰላም ያው አንተን አሳልፈ መስጠት ማንም ሊወስደው አይችል። peace and righteousness and joy in the Holy Ghost. አንዳንድ ጊዜ ታያላችኋል። አንዳንድ ቪዲዮ አንዳንድ የሆኑ ሽማግሌዎች ሆኖ ብዙ እንትን ያላሉ ሰዎች የደህንነት ደስታቸው አለ ቸርች ውስጥ በቃ ፊታቸው ሲያበራ የተቀደደ ኮት አድርገው ምናምን። እኔ ድህነትን የምቀበል ሰው አይደለም። አይዱን ላይ በምድር ላይ ከሰይጣን ቀጥሎ ድህነት ነው የምጠላው። እግዚአብሔር ይገስጽ። ሰው ግን ድሃም ሆኖ joy in the Holy Ghost መኖር ይችላል። ምክንያቱም ለጊዜው ነው አዳያው ነው ነገ ከዛ ውስጥ መውጣቱ ስለማይቀር ማለት ነው። እግዚአብሔር በመንፈስ ቅዱስ ብቻውን ኢንጆይ እያደረክ እንዳለ ማወቅ ይፈልጋል።
ጠቅሼ የሰጠኋቸውን ነገሩ። አንደኛ ሴንት ናቸው። ሁለተኛ blessed with all spiritual blessing መንፈሴ ውስጥ ሁሉ ብለሲንግ አለ። እንደ እምነቴ የመነዘርኩ መጠቀም ብቻ ነው። ቀጥሎ መባረከው በረከት የለም። I have it all in me ክርስቶስ ራሱ ሙሉ እኔ ውስጥ ነው። የመለኮት ሙላ በሰውነት ተገልጦ በሱ ይኖራል። እኔ ደግሞ በሱ ሆኜ ተሞልቻለሁ። እኔ አላልኩም፣ መጽሐፍ ቅዱስ ነው የሚለው። I'm filled in Christ እኔን ያየ እሱ ነው ያለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ክብር ትራንስፊገር እናደርጋለን። When you understand who you are in Christ, the first thing you are going to do, you will be available for the glory. Christን ማኒፌስት ለማድረግ ማለት ነው። የዛሬው ቃል በእውነት እኔን ራሴ በጣም ይነካል። የሱን በጎነት በኢየሱስ ስም ትናገራለህ። የሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ሕዝብ